ረዘነ ኃይሉ የሻቢያ ታጋይ ነበሩ። የጀብሃ ታጋይም ነበሩ። የሻቢያ ትግል ጸረ አማራ ጸረ ህዝብና ኢሰብአዊ መሆኑን ሲረዱ ከዓመታት ቆይታ በኋላ በረሃውን ትተው ወደ ውጭ ሀገር ተሰደዱ። ደም የተከፈለለት ባርነት የሚል መጽሐፍም ጽፏል። በመጽሐፋቸው መደምደሚያ አካባቢ እንዲህ ይላሉ። የኤርትራ ህዝብ የአማርኛ ቋንቋ እንኳን እንዳይሰማ ተከልክሏል። በተለይ ደግሞ የአማራን ህዝብ እንደ እንስሳና አራዊት እንደዚሁም እንደ ጨካኝና አረመኔ ህዝብ አድርጎ እንዲመለከት ከትውልድ ወደ ትውልድ የጥላቻ ትምህርት እንዲቀስም ተደርጓል። ይህ የሆነው በህግደፍ መንግስት ነው። የኤርትራው መንግስት የሆነ ብሎ የታገለው ከአማራ ቀኝ ግዛት ነፃ ለመሆን ብሎ መሆኑን ብዙ ድርሳናት ላይ ተጽፏል። ሻቢያም በትግል መዝሙሮቹና ዘፈኖቹ ላይ አማራን በጸያፍ ስድብ በመሳደብ ከዚህ ህዝብ መላቀቅ እንደሚገባ ይቀሰቅሳል። የአቶ ረዘን መጽሐፍ የሚነግረንም ይህንኑ ነው። ፖለቲካ አዋቂ ነኝ ብሎ ከፊት ለፊት የተሰለፈው የጎንደርና የባህር ዳር የፖለቲካ ባለስልጣን ግን ባለፉት 4 ዓመታት በአቶ ኢሳያስና ሻቢያ ፍቅር ሲቃጠል ከርሟል። የአካባቢው ፖለቲከኛ ከመቀሌ ይልቅ አስመራ ትናፍቀዋለች፣ ከአዲግራት ይልቅ ምጽዋን ይመኛል። ይህ የፖለቲካ ስብስብ ከአንድ ትግራዋይ ይልቅ የአካለ ጉዛይ ልጅ እንደሚቀርበው ያምናል። ከጽዮን ማርያም ይበልጥ ቢዘን ማርያም ማስቀደስ ይሻል። በእርግጥ ይህ የሚመለከተው ፖለቲከኞቹን ብቻ ነው። ከ60 በላይ የአማራ ወታደሮች ኤርትራ ሰልጥነው ለትግራይ ጦርነት መጥተዋል የሚለው የኒውዮርክ ታይምስ ዘገባም በእርግጥ እልፍ ጥያቄዎችን እንድናነሳ የሚያደርግ ነው። የአማራ ፖለቲከኞች ከኤርትራ ጋር አብረን ሰርተን ኢትዮጵያ ውስጥ እርስ በርስ እንዋጋ ሲሉ መሰማታቸው የኢትዮጵያ ጠቅላይ ሚኒስትር በገዢው ፓርቲ ውስጥ ሀሳባቸው ቀቦል እንዳይሆን ባህር ዳርና ጎንደር ከአስመራው መንግስት ጋር ተወያዩ የሚለው የሴራ ወሬ መስማትም አስደንጋጭ ነው። እኒህ ምስሉ ላይ የምንመለከታቸው ሰው ለወትሮ የሚታወቁ የፈላስፎችን ጥቅስ እየተቃቀሱ በሚያቀርቡት መወድሰ አብይ ነበር። ዛሬ ደግሞ ያወድሷቸው የነበሩት ጠቅላይ ሚኒስትር በሚመሯት ሀገር ውስጥ የውጭ ሀገር ሰራዊት ገብቶ ይቀመጥ ዘንድ የሚጠይቁ ናቸው። ሶስተኛ መፍትሄ ብለው እሳቸው ያቀረቡት ምንድነው? ከኤሪትሪያ ጋር የጠበቀ የሚሊተሪና የጸጥታ ትስስር ያስፈልገናል። በተለይ በወልቃይት ሁመራ በኩል ምንም አይነት ክፍተት እንዳይኖር ሁለቱ ኃይሎች እየተናበቡ በዛ በኩል ያለውን አደጋ በትብብር መመከት ይኖርባቸዋል። የኒህ ሰው ንግግር በቅርቡ ከአማራ ክልል ልዩ ኃይል አዛዥነት የተነሱት ብርጋዴር ጀነራል ተፈራ ማሞም ለአንድ አዲስ አበባ ውስጥ ለሚታተም መጽሔት በሰጡት ቃል ደጋግመው ያነሱት ነገር ነው። ሀገረ ኤርትራና የአማራ ክልል በምን የህግ ማዕቀፍ ወደ እንደዚህ አይነት ትብብር ሊገቡ ይችላሉ የሚለውን መሰረታዊ ነጥብ እንተውናም ወደ አሜሪካው ጋዜጣ እንመለስ። ተነባቢው ጋዜጣ ኒውዮርክ ታይምስ ከትግራይ ጦርነት ዋዜማ የሆነውን ሲያብራራ እንዲህ ይላል። የኤርትራ ባለስልጣናት በተደጋጋሚ ወደ ባህር ዳር ይጓዛሉ። ፕሬዚደንት ኢሳያስ በህዳር 2011 በጎንደርና ባህር ዳር በሄዱ ጊዜ በደማቅ አቀባበል ተስተናግደዋል። እርሳቸው ከተመለሱ ከ3 ወራት በኋላ የኤርትራ ሙዚቀኞችና ዳንሰኞች ቡድን ባህር ዳር ሄደ። አስገራሚው ነገር ከዛ የሙዚቃ ቡድን ጋር አብረው የተጓዙት የኤርትራው የስለላ ኃላፊ አብርሃ ካሳ መሆናቸው ነው። በባህር ዳር ቆይታቸውን ከክልሉ ባለስልጣናት ጋር ተነጋግረው 60 ሺህ የአማራ ሰራዊት በኤርትራ እንዲሰለጥንም ተስማሙ። ይህ ሰራዊት ኤርትራ ውስጥ ከሰለጠነ በኋላ በኢትዮጵያው የእርስ በርስ ጦርነት ውስጥ እንዲሳተፍ ተደርጓል ይላል ጋዜጣው። ይህንን ወሬ የሰማ አንድ ሀገር ወዳድ ሰው ቢደነግጥ አይፈረድበትም። በመደበኛነት የአማራን ህዝብ በጥላትነት ፈርጆ ለሀገር መስረታ በታገለው ሻቢያ ተደግፎም ለሺህ ዘመናት አብሮ ከኖረው ወንድም ጋር የአማራ ህዝብን የማዋጋትና ሁለቱንም የኢትዮጵያ ህዝቦች ከማዳከም አለፍ ሲልም የማጥፋት ዘመቻው አካል ይሆናል ማለቱም አይቀርም። በአሁኑ ወቅት ከፌደራሉ መንግስት ጋር እንደወትሮ እንዳልሆነ የሚነገርለት የአስመራው መንግስት የፖለቲካ መልህቁን ባህር ዳርና ጎንደር ላይ ለመጣል ይታትራል። የአቶ ኢሳያስ መንግስት በወጥነት ኢትዮጵያን ለማፍረስ ትክክለኛ መዶሻው በአማራ ክልል ፖለቲከኞች በኩል ለማግኘት የሚያደርገው ሙከራ ነው የሚል አንድ አስተያየት ሰጭም የአማራ ፖለቲከኞች ያልገባቸው ነገር ኢሳያስ ደግፈውት ያሸነፈ አንድም የፖለቲካ ኃይል አለመኖሩን ነው ይላል። በእርግጥ የኤርትራው መንግስት በፍጹም የተለያየ ርዕዮትና ህልም ያላቸውን 11 የኢትዮጵያ የፖለቲካ ድርጅቶችን
ከ10 ዓመታት በላይ ሲያስታጥቁ ኖሯል። ግንቦት ሰባትንም ኦነግንም አዲሃንንም ደምህትንም ኦብነግንም ጋህነንንም ሲያስታጥቅ ቆይቷል። ይሁን እንጂ በነጻ አውጭነት ስም ተንቀሳቅሰው አንድ ወረዳ ነጻ ሳያወጡ በኢትዮጵያ ወጣቶች ትግል ለውጥ ሲመጣ ወደ ሀገር ቤት ገብተዋል። የኤርትራ መንግስት በኢትዮጵያ ላይ ጂሃድ አውጆ የነበረውን እስላማዊ ፍርድ ቤቶችንም ሆነ አልሻባብን በይፋ ደግፏል። ግን ባለድል ሊያደርጋቸው አልተቻለውም። የሱዳንና የየመን ታጣቂዎችን ስትደግፍ ኖራለች ኤርትራ። ይሁን እንጂ ወደሚፈልጉት መንገድ አላደረሰቻቸውም። የጅቡቲና የኮንጎ አማጽያን ስታስታጥቅም ኖራለች። ግን ድል አልቀናችሁም። የማይካደው ነገር ኤርትራ የየመንንም ሆነ የሶማሊያን ጣር በማብዛት ሚናዋ ትንሽ አለመሆኑን ነው የሚለው ይኸው ታዛቢም። የአማራ ፖለቲከኞችም ከዚህ ኃይል ጋር የሚፈጥሩት ህብረት ቆይቶ በአማራ ህዝብ ላይ የሚሆን በኢትዮጵያ ላይ አደገኛ ውጤት የሚያመጣ ስለመሆኑ ያስቀምጣል። ባለፉት 4 ዓመታት የኤርትራ ናፍቆት ያልወጣላቸው የአማራ ክልል ባለስልጣናት ኢሳያስን ጎንደርና ባህር ዳር አንሸራሽረዋል። ሄለን መለሰን ጣና ዳር አስጨፍሯል። አማራን በዘፈኖቹ ሲሳደብና ሲዘርፍ በኑሮው ወዲ ትኩል ዘፈንም በሙሉ ዓለም አዳራሽ ሲደንሱ ያመሹበትን ጊዜ መዘንጋት አያስፈልግም። ከ3 ዓመት በፊት የኤርትራው የደህንነት ሹም በድብቅ አብረው ወደ ባህር ዳር በሄዱ ጊዜ ከየካቲት 7 ጀምሮ በኢትዮጵያ ቆይታ ያደረገው የኤርትራ ሙዚቀኞች ቡድን በባህር ዳር ሲሄድ ወዲ ትኩልም አብሮ ተጉዞ ነበር። ይህ ሙዚቀኛ በአንድ ዘፈኑ ቻበሎ ወሽበሎ ነአድጌ ክላሽ ተአኸሎ እያለ ህዝብን አህያ ሲል የተሳደበም ነው። ይህ በጸረ ኢትዮጵያና ጸረ አማራ በሆኑ ዘመቻዎች ላይ ዋነኛ ቀስቃሽ የነበረ ግለሰብ በአማራ ክልል በነበረው ቆይታም በባለስልጣናቱ ፊት በኩራት እየተንጎራደደ ሲዘፍን የክልሉ ባለስልጣናትና ፖለቲካ አዋቂ ነኝ ባይ ሁሉ ሲደንስ ታይቷል። የአማራ ቴሌቪዥንም ሰፊ ሽፋን ሰጥቶታል። የሆነው ሆኖ የጎንደርና የባህር ዳር ፖለቲከኞችና ሹማምንት እንዲህ የሚሆኑላቸው ኢሳያስ አፈወርቂ አብርሃም ለአማራ ምንድናቸው የሚለውን ጥያቄ በአግባቡ እንመልከተው። በርግጥስ የኤርትራው ፕሬዝዳንት ለአማራ ህዝብ ምንድናቸው? አቶ ኢሳያስ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ትምህርታቸው አለሳካ ሲላቸው በ1958 ዓመተ ምህረት ወደ ትጥቅ ትግል ከወረዱ በኋላ ፖለቲካቸውን የመሰረቱትና የመሩት በጸረ አማራ ትግል ላይ እንደሆነ በርካታ ሰነዶችን ዋቢ አድርጎ ማስረዳት ይቻላል። ጉዳዩን በሚገባ ያጠኑትና ቅርምት የኢትዮጵያ ዕጣ በዘመነ ግንባር የሚል መጽሐፍ የጻፉት አቶ ግዛቸው አበበም የአቶ ኢሳያስና የድርጅታቸው መታገያ መሳሪያም ገድሊ ማለት አማራ ይምቅታል ማለት እዩ ትግል ማለት አማራን መግደል ነው የሚል እንደሆነ ጽፏል። እናቱ ኢሳያስ 30 ዓመታትን በተጠጋው የትጥቅ ትግል ዘመናቸው ኤርትራን የአማራ ቅኝ ግዛት አድርገው ካስተዋወቁ በኋላ በምድረ ኤርትራ የሚዘምተውን የኢትዮጵያ ሰራዊት የአማራ ሰራዊት እያሉ ይጠሩት እንደነበር የሚጠቅሱት እኒ ጸሐፊም በደልን ለመግለጽ አማራ ገደለው፣ አማራ አሰረው፣ አማራ ለስደት ዳረገው፣ አማራ ደፈራት፣ አማራ ገዛን ወዘተ በማለት ሻቢያዎቹ እንደሚናገሩ ያስረዳሉ። ድልን ለመግለጽ ደግሞ አማራን ገደልኩ፣ አማራን ማረኩ፣ አማራን አባረርኩ፣ የአማራ አገዛዝን ተቃወምኩ ሲሉ መስማት በሳህል በረሃኞች ዘንድ የተለመደ እንደነበር ያስታውሳሉ። በእርግጥ ይህ ነገር አሁንም እንዳልቆመ ማሳየው በትግራይ ክልል ሲካሄድ በነበረው ጦርነት ላይ በትግራይ ኃይሎች የተማረኩ የኤርትራ ወታደሮች ወደ ጦርነቱ እንዴት እንደገቡ ሲጠየቁም አማራ ሊወራችሁ እየመጣ ነው ተብለን ነው በማለት ሲመልሱ በቴሌቪዥን ታይተዋል። አቶ ኢሳያስም እንዲህ ባለ የፕሮፓጋንዳ መንገድ ሀገር ተገንጥላ ፕሬዝዳንት ከሆኑ በኋላም አማራን አልተውትም። በተለይ ደግሞ አማርኛን ደውታል። ስልጣኑን ከያዙት በኋላ ከጣሏቸው በርካታ ክልከላዎች መካከል የአማርኛ ዘፈንን መስማትን የሚመለከተው አንዱ ነው። ይህ ክልከላ ብቻ አይደለም። በሻቢያ ሰራዊት ውስጥ 16 ዓመታትን ያሳለፈና አሁን በአዲስ አበባ በጥገኝነት የሚኖር አንድ ኤርትራዊ ይህንን ጉዳይ ሲያስታውስ አቶ ኢሳያስና መንግስታቸው የአማርኛ ዘፈን ሲሰማ የተገኘን ሰው 500 ናቅፋ በቅጣት ያስከፍሉ እንደነበር ያስታውሳል። በተለይ ከ1990 ጦርነት በኋላ ደግሞ አማርኛ መናገርም ወንጀል ሆኖ ያስቀጣ እንደነበር ለኢትዮ ፎረም አዘጋጅ ነግሮታል። ኢትዮጵያን ሪቪው የተባለው ድረገጽ አስመራ መጥቶ ቃለ ምልልስ ባደረገላቸው ወቅት ስለ ጉዳዩ የተጠየቁት አቶ ኢሳያስ የአማርኛ ዘፈን መስማት እንደሚያስቀጣ ባይክዱም ክልከላው የመጣው በሙዚቃ ኢንዱስትሪ ውስጥ ያለው ውድድር ገበያቸውን የጎዳባቸው ሰዎች ያመጡት ነገር ነው በማለት ጉዳዩን ከእርሳቸው አናት ላይ ለማውረድ ጥረዋል። ይሁን እንጂ እንኳን ይህንን ትልቅ የፖሊሲና የፖለቲካ ጉዳይ ቀርቶ ሰርግ ለመደገስም የራሱ
የራሱን ገንዘብ ከባንክ ለማውጣት የሚፈልግ ኤርትራዊ የህግደፍን ቢሮ ማስፈቀድ እንደሚጠበቅበት የሚያስታውስ ሰው የአቶ ኢሳያስ ማምለጫን ጆሮ ገብ አልሆነለትም። የሻዕቢያ ሰዎች የአማርኛ ዘፈን መስማትን እንደ ወንጀል፣ አማርኛ መናገርን እንደ ኃጢአት የሚቆጥሩበት ምክንያት ምንድን ነው የሚለውን ጥያቄ የሚመልሰው የአቶ ግዛቸው አበበ መጽሐፍ እና አቶ ኢሳያስ የአማርኛ ዘፈንን የአማርኛ ቋንቋን የሚቃወሙት ኤርትራን ከአማራ የባህል ወረራ ለመጠበቅ ነው የሚል ነው። አቶ ኢሳያስ አማርኛን ቅልጥፍጥፍ አድርገው እንደሚናገሩ የታወቀ ነገር ነው። ይሁን እንጂ በፍጹም በአደባባይ አይናገሩትም። ኢትዮጵያን ሪቪው የተባለ ድረገጽ አስመራ ድረስ ተጉዘው በአማርኛ ሲጠይቃቸው እርሳቸው በእንግሊዝኛ ሲመልሱም ታይተዋል። ቀለብ እንደሚሰፍሩላቸው የሚናገርላቸው የኢሳት ጋዜጠኞችም ኤርትራ ድረስ ጠርተው ቃለ ምልልሱን የሰጡት በእንግሊዝኛ ነው። ከዛም በፊት የትግሉ እንዳበቃ በሰኔ 1983 ዓ.ም አዲስ አበባ በተካሄደውና አቶ ኢሳያስ በታዛቢነት በተሳተፉበት የሽግግር መንግስት መመስረቻ ጉባኤ ላይ ንግግር ማድረግ እንደሚፈልጉ ተናግረው እድል ከተሰጣቸው በኋላ የተፈጠረውን ነገር አቶ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በሚለው መጽሐፋቸው ላይ እንዲህ ያስታውሱናል። ኢሳያስ አፈወርቂ የተናገረው በእንግሊዝኛ ሲሆን ከህግ አማካሪዎቹ አንዱ የሆነው በረከት ሀብተ ስላሴም ወደ አማርኛ የተረጉምለት ነበር። ኢሳያስም ንግግሬ በትክክል አልተተረጎመም ብሎ ፕሮፌሰር በረከትን ከተቸ በኋላ ራሱ በአማርኛ ለመናገር ካቶት ነበር ይላሉ አቶ ገብሩ። ይህ የሚያሳየን አቶ ኢሳያስ ምን ያክል አማርኛን ልክ እንደ አማራ እንደሚጠየፉት ነው ይላል። ከሁለት ዓመት በፊት በሐዋሳ በተካሄደው መድረክ ላይም ጠቅላይ ሚኒስትር አብይ አቶ ኢሳያስን በአማርኛ እንዲናገሩ ቢማጸኗቸውን ፈቃደኛ ሳይሆኑ ቀርተዋል። በዚህም በትግርኛ ያደረጉትን ንግግር እርሳቸው ጠቅላይ ሚኒስትሩ ተርጉመው እኔ የምልህን እየሰማ ህዝብህን ምራ በማለት መከሩ ሲሉ አሰምተውናል። የአቶ ኢሳያስ አማርኛን ለመናገር ፈቃደኛ ለመሆን ያልተጠበቀ የሆነባቸው ጠቅላይ ሚኒስትር አብይም በነገው ፕሮግራም ላይ አዲስ አበባ በአማርኛ ይናገራሉ ሲሉ በቀጥታ ስርጭት በሚተላለፍ ስነ ስርዓት ላይ ቃል ገቡ። እንደ ተባለውን በማግስቱ በአዲስ አበባ ሚሊኒየም አዳራሽ በተዘጋጀ ሌላ መርሃ ግብር ላይ በኢሳያስ የፖለቲካ ዘመን ለመጀመሪያ ጊዜ በአደባባይ አማርኛ ካንደባታቸው ሲወጣ ሰማን። ግማሽ ገጽ ጽሁፋቸውን ፊታቸውን ጨፍግገው አነበቡ። አቶ ኢሳያስ ይህንን ያክል አማርኛና አማራን የሚጸየፉ ቢሆኑም የጎንደርና የባህር ዳር ፖለቲከኞችና ባለስልጣናት ግን ለኢሳያስ የዘንባባ ዝንጣፊ ካላቀበልን ሲሉ 4 ዓመት ሞልቷቸዋል። የኤርትራ ህዝብ በተፈጥሮ የአማራ ህዝብ ጎረቤት ነው። የሚለየን አንገረብ ነው፣ የሚለየን ተከዜ ነው። እስኪያውን ሁላችን የሁለት ሀገር ህዝቦች እንመስላለን። እዚህ ቁጭ ብለን በፍጹም ለሌሎችም ህዝቦች እናስቸግራለን። ሌሎች ሰዎች እኛን ለመለያየት እኛን ለይቶ ለማየት ይቸገራሉ። ስለሆነም ይህን የተጀመረውን አንድነታችን አጠናክረን መቀጠል መቻል አለብን። የኤርትራ ህዝብና መንግስት በማንኛውም ሁኔታ ከጎናችን ነው። እኛም ከኤርትራ ህዝብና መንግስት ጎን ነን። አቶ ኢሳያስ የአማራ የፖለቲካ ልሂቅን የሚያዩት ተስፋፊና የግዛት አርበኛ አድርገው እንደሆነ በተደጋጋሚ ታይቷል። አማራና አማርኛ ተናጋሪ ለአቶ ኢሳያስ ስትራቴጂካዊ ጠላት ነው። የአሰብ ወደብ ይገባኛል ብሎ የሚጠይቃቸው የፖለቲካ ማህበረሰብ ያለውም እዚህ አካባቢ እንደሆነ መጠየቃቸው አይቀርም። በዚህም የሚለየን ተከዜ ነው፣ ጉርብትናችን እስከ አንገረብ ወንዝ ነው የሚለውን የአቶ አገኘውን ተማጽኖ ለአቶ ኢሳያስ የሚሰጠው ትርጉም ነገ ምጽዋን ጋሻ በረካንም ስጠኝ የሚል አድርገው ነው የሚያዩት። ህወሓት በኢትዮጵያ ባለው ፖለቲካ ውስጥ ያለው ቅቡልነት ሳይቀር ባጣበት ሁኔታ የኤርትራ አገርነትም ሆነ የአሰብ ወደብ ያለው ውዝግብ ሰጥቷቸው እንኳን በህወሓትና በትግራይ ህዝብ ላይ በትራቸውን በተደጋጋሚ ያሳረፉት ፕሬዝዳንት ኢሳያስ የእድሜ ዘመን ጠላትና ቀኝ ገዥ አድርገው ለሚያዩት አማራ ምን አይነት የሚራራ ልብ ይኖራቸዋል ተብሎ ነው ይህን ያክል መናና ተማጽኖ የሚለውን ጥያቄ ግን ምላሽ ያለው አይመስልም። አቶ ኢሳያስ ጸረ አማራ ትግላቸውን ተቋማዊ እንዳደረጉት የሚጠቅሱ ጸሐፊዎች በኤርትራ ቴሌቪዥንና አሉ በሚሏቸው ምሁራን በተለያየ መልኩ እንዳሰረጹት ያስረዳሉ። ኖሪት ድባብና መርሃባ በተባሉ ፕሮግራሞች ጸረ አማራ ቅስቀሳዎችና ታሪኮች እንደሚቀርቡም ይገልጻሉ። ኪዳኔ ሀጎስ የሚባል በካናዳ የሚኖር የሻዕቢያ ሰው መጋቢት 2013 ለቮይስ ኦፍ ኤሪትሪያ የተናገረው ሌላ ማሳያ ነው። የኤርትራ ህዝብ ከአማራው ህዝብ የሚለየው ነገር ቢኖር መተጣጠፍ የሚችል የፈጠራ ጥበብ የተላበሰ ብልሃተኛ ህዝብ መሆኑ ነው። ሞደርን ኢትዮጵያን የፈጠራት የኤርትራ ህዝብ እንጂ አማራና አጋመ ኋላ ቀር ነው አለ። ይህ ከዚህ
ከ9 ዓመት በፊት በኤርትራ ቴሌቪዥን ከተላለፈው ኢትዮጵያ ከሁለተኛው ዓለም ጦርነት በኋላ የተፈጠረች ሀገር ናት ከሚለው የአቶ ኢሳያስ ንግግር ጋር ይገጥማል። ፕሮፌሰር አስመሮም ለገሰ ደግሞ በ1980 ዓ.ም በጆን ሀፕኪን ዩኒቨርሲቲ ባደረገው ንግግር ለአማራ ያለውን ንቀት የገለጸው እንዲህ በሚል ነበር። ለዩኒቨርሲቲ ትምህርት አስመራ ለቅቄ ወደ አዲስ አበባ በሄድኩበት ወቅት ይዣት ሄድኳት ካቻቢት የነበረችኝ አማራዎቹ የክፍል ጓደኞች ስሟን ስለማያውቁ ጠመንጃ መፍቻ ይሏት ነበር ሲል ታዳሚው ፈገግ አለለት። ሆኖም ከፓናሊስቶቹ አንዱ የነበረው ፕሮፌሰር ጄምስ ማካን ካቻቢቴ ጣሊያንኛ ነው፣ በትግርኛ ምንድነው የምትሉት ብሎ በምጸት ጠየቀው። የሻቢያው ፕሮፌሰር ግራ ገብቶት የትግርኛ ቃል የለውም ያው ካቻቢቴ ነው የምንለው ከማለት ውጪ ማምለጫ አልነበረውም። ሌላ ከዚሁ ከዩቲዩብ የተወሰደ መረጃን እናክል። ጌዲዮን አባይ በአምልኮተ ሻቢያነት ከሚታወቁ ምሁራን አንዱ ናቸው። በ2013 በዋሽንግተን ለሚኖሩ የሻቢያ ደጋፊዎች እንዲህ አሉ። ኤርትራዊ ማንነት እንደ ስስት አይቀያየርም፣ በተረት የተመሰረተም አይደለም። ከአማራና ከትግሬ ጋር አምልኮ መፈጸም ኤርትራውያንን ያደበዝዛል። እንዲህ ባለ ስር የሰደደ የህዝብ ጥላቻን ያነገቡ ሰዎችና ልሂቃን የሚመሯትን ኤርትራን ነው እንግዲህ የጎንደርና የባህር ዳር ፖለቲከኞች በአማራ ስም ኢሳያስን ደጅ ሲጠኑና ሲማጸኑ ፖለቲካዊና ወታደራዊ ስልጠናም ሲወስዱ እንደሚውሉ የሚዘገብባቸው። አቶ ኢሳያስ ግን እንኳን ዘመናቸውን ሙሉ ጠላት አድርገው ከፈረጁት አማራ ጋር ይቅርና ጎጆ አውጥቶ አገር እንዲመሰርቱ ከተባበራቸው የትግራይ ህዝብ ጋርም መልካም ጉርብትና መመስረት አቅቷቸው በሞት ሸለቆ ውስጥ እየጣሉት ነው። አበቃን። ቸር ያሰማን።